ከቤታችን ጣሪያ ላይ ወይንም ከህንጻችን ላይ የሆነ ምንም ያላሰብነው ነገር ወርቆ ወይ የሆነ ፍርሽራሽ ነገር ሴቶችን የሚደፍሩ ወንጀለኛ ወንዶችን በሞት የሚቀጡ የዓለማችን ሀገራት ጀግና ሀገራት አንድ ጉዳይ ከተወሰነብን በኋላ ይግባኝ ማለት መብታችን ነው ወይንስ ዳኞች የሚፈቅዱልን ጉዳይ ነው? እንዴት አደራችሁ? ጠበቃ እንዳይገባ ካለች ይናንገማ ነኝ። ውክልና የሰጠን ሰው ቢሞት በዛ ውክልና መስራት እንችላለን ወይ? እንዴት አደራችሁ? ጠበቃ እንዳይገባ ካለች ይናንገማ ነኝ። አንድ ሰው ውክልና ሊሰጠን ይችላል። ኦልየን ምርጋሞ ማናሙርሲቱ አካ ምርጋት የካኒሞ ኑፋየሙ ረንዳ አካ ኑፋየሜት ወይ ምርጋ አርጋን ከቤታችን ጣሪያ ላይ ወይንም ከህንጻችን ላይ የሆነ ምንም ያላሰብነው ነገር ወርቆ ወይ የሆነ ፍርሽራሽ ነገር ለፈዱዋ ሀቲፊ አባን ወሊን ቀበን ቱረኒ አችቦደ ፈከኛ አባን ኦሶ ዱኤ ቶይ ሀቲሞይ ኮባሽ ኮንኮላታ ኢንሹራንሲ ገሬ ተደፋ ቀብቶኮ ዮ በላ ኮንኮላታ ለማዩ ከሰረረት ጌቺሴ ኢንሹራንሲ ሱን በእኛ ካና ወዲ ገልቲቺ ቡአ እንቀቡ ወሊ ገልቴ ከም እድገጋኢለ ጎዳኔ ቦዳ አባን መናቲፊ ሀ ፍርድ ቤት ቀርቦ ካልጸደቀ በስተቀር ዋጋ የለውም። ምን በጋብቻ ውስጥ እያለን ባልና ሚስት የምናደርጋቸው ማን በወንጀል ጉዳይ ተከሰን ከተቀጣን በኋላ ይሄ የወንጀል ጉዳዩ እንዲረሳልን ወይ ከመዝገባችን እንዲጠፋልን ወይንም እንደ ሪከርድ እንዳይቆጠርብን ከጋብቻ በፊት ካፈራነው ንብረት ላይ ወይንም በጋብቻ ውስጥ ሆነን በስጦታ ወይም በውርስ ካገኘነው ንብረት ላይ የምንሰበስበው ሊፍት የሰጠናቸው ሰዎች ወይንም በመኪናችን ያሳፈርናቸው ሰዎች በነፃ ማለት ነው ያሳፈርናቸው ሰዎች ላይ የአካል ወይንም የሞት ጉዳት አንድ እናት ልጅ ስለወለደች ብቻ ከልጇ አባት ጋር ጋብቻ አላት ልንል እንችላለን? እንዴት አደራችሁ? ጠበቃና ይጋም አንድ ተበዳሪ ከባንክ ለተበደረው ገንዘብ መክፈል ካቃተውና መያዣ ያደረገው ንብረት በሐራጅ ፍርድ ቤት ተከራክረን ካሸነፍን በኋላ ያሸነፍነው ገንዘብ ወይ ንብረት እንዲሰጠን ወይ እንዲከፈለን የግድ አፈጣጠም መክፈት አለብን ወይ? እንዴት አደረ ከባንኮች የሚሰጡን ኤቲኤም ካርዶች ቢጠፉብን ማሳወቅ ብቻ በቂ ነው ወይንስ አካውንታችንን ማዘጋት ይኖርብናል? እንዴት አደራችሁ? የፍርድ ቤት እግድ ያለበትን ማይንቀሳቀስ ንብረት ወይንም ቤት ውልና ማስረጃ ሄደን ውል ብናደ